የምትመለከቱት ሰይፉ በኤቢኤስ ነው። የበዓል ልዩ መዝናኛ ነው። ለመላው ክርስቲያን እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ እያልን ነው። ብዙ ጊዜ እንግዲህ ሰይፉ በኤቢኤስ እንግዳ ነው። ዛሬ ለየት የሚያደርገው 25ኛ ዓመት ታላቁ ሩጫና በሱ ስም ደግሞ ከስኬቱ ጀርባ ያለው ሚስጥር ምንድነው? ለማንኛውም እዚህ እንጋብዘዋለን። የኃይሌ ኃይሎች አዲስ መጽሐፍ ነው። ገበያ ላይ ታገኙታላችሁ። ይቻላል ህይወት ላይ ሁሉ ነገር ማሸነፍ ይቻላል አይነት ሐሳብ አለው። ለማንኛውም እስኪ በደንብ ያብራራዋል። ሞቅ አድርጋችሁ ወደዚህ ጋብዙት። ኃይሌ ገብረስላሴ ኃይሌ ሳይፈሻ ምን ነው በበዓል ማግስት ምን ነው ተገቢ ነው ማቅ የሚያረግ ነገር አረቄ አምጡለት እስኪ አለ እንዴ አረቄ ግን ትጠጣለህ ምንድነው ቆይ ነው የምለው ለሄን ለማውጣታት ምን አስፈልገ አይ ግን አንዳንዴ ለመድኃኒት አዎ ጨነቀ ሲያረግህ እንትን ሲል ለማንሸራሸር አሁን በተለይ ወደዚህ አሁን ደቡብ አሁን ወደ ጉራጌች ክትፎ ምናምን እኮ ሸዋ የሚያረጋው ያለሱ አይሆን ባካችሁ አንድ አረቄ ላይ አሁን አይደለም ዋው ገና እንግዲህ ሰይፉ በኤቢኤስ ሁሉ እንግዳ ነህ እያየውህ መጀመሪያ የዛሬ 15 ዓመት የመጀመሪያ እንግዳዬም ስለነበርክ ነው ሙሉ ነው ጸጉሩህ ሙሉ ይሁን እንጂ እዚች ጋር ግን እየመጣች ነው እቺ ነጭ ነገር ለማየት በበብቃቴ እግዚአብሔር የተመሰገነ ይሁን አየ እዚስ ጋር ያጣ ወሬ ነው አይደል ያጣ የለም እኔ በእውነት ብዙ እንደው በቃ በእውነት ምሳለው ሰይፉ ጸጉር ያበቀለለት ምንም አልሆነለት አይዞ ሰይፉ አይዞክ ምንም ማለት አይደለም ማስተካከል ይችላል አይ ያው አሁን የሚያምርብህ እንደሱ ብትሆን ይሻላል ለምን መሰለህ ይታወቃል ወይ ደግሞ ችግር አለ ለነገሩ በብዙ ገላግሎታል ሰይፉን አይቀባም ነው እንጂ እኮ አሁን የኔ ሽፈት አይታችኋል አይደለ ስንት ነው 8 ዓመት ነግረውኛል ድሮ ቤተሰቡ 8 ዓመት እንደምትበልጠኝ አውቄያለሁ 8 ብቻ አይቶ አይዞክ እንዴት ኃይሌ ነገጠክ ቆይ አንተ አሁን ስንት ዓመት ነው እንዴ እኔ እሺ እኔ 60 ነኝ አንተ 68 ነህ በቃ 8 ዓመት ነው እንደዚህ ከሆነ ነኝ በቃ ስልክ አይ ብዙ ለምን መሰለህ ብዙ ሰው አየን ስንት ዓመት አሁን እኔ እዚህ አንተ ጋር ስቀርብ ለ157ኛ ጊዜ እንዳይሆን ብቻ በጣም ብዙ ጊዜ አዎ ብዙ ጊዜ ንቀር ስለዚህ ሰው ሲያየን በየአመቱ እንኳን አይደለም በየወሩ እንኳን ቢዝልን ብዙ ነው የድሮ ፎቶአችን እያየው ነበር ገና ስትመጣ ያለው ማለት ነው ለውጡ አዎ በጣም በሚገርም ሁኔታ አንተ ከዚህኛው አሽበጣለጣሉ እጪ ሌላው ነገር እንዳለ ነው አይሷም አሁን ሰሞኑን ታው እንጂ ሰሞኑን ቀለም አለቀሽ ሲያልፍም አይነካኝ ታው እንጂ እንደ ይቀመጥ እኮ እንትን እኮ ነው ሪሲት ወላችን ለአንድ ሰው ምን ሲል ሰማው መሰለ አሁን ሽበት በፍጹም እኔ ቀለም አልቀባም ማለት እግዚአብሔር ለሰጠኝ እድሜ እኮ ሪሲት እየቆረጠ ነው ስለዚህ በሱ ሂደት ውስጥ ሆናለሁ እንጂ የተለየ ነገር ለማድረግ ጥረት አላረግም ማለት አሁን አንተ የፈለገ ብትሸብት ቀለም አትቀባም ወደፊት እኔ እንኳን ቅባት ለጸጉር ማን ነው ቀለም ነው ቅባት አልኩ ቅባት ተቀብቻ አላውቅም እንኳን ቀለም ቅባት በእንደዚህ ነክቶኛ አያውቅም ይሄ ወዝ የመጣው በተፈጥሮ ነው አይ ፊቴንማ አላካ ታታተ ጉሰ ነገስት መስለሃል ክራውኑ ላረጋው ነበር ግን አይቀመጥም ያዳልጣው አለ እንትን ውስጥ ጨርቅ ምናምን አርገክ ጨርቅ ይገባል ቆይ መላጣ ንጉስ አለ ካለስ ክራውኑ እንዴት ነው የሚያስቀምጠው ክራውኑን አንስተህ ስላላየው እንጂ ብዙ መላጣዎች እንደሚኖሩ እርግጠኛ ነኝ ለምን መሰለህ ንጉሶች ደግሞ ገባ ያሉ አስተሳሰባቸው ስለሆነ መመለጣቸው አንተም ብቻ ነው ያስተሳሰብ ነገር የማይመለከተው ሌላ ላይ ያክብሮት በእናታችሁ አይኔ ወደኛል በጣም አይኔ እንኳን አደረሰን እንኳን አብሮ አደረሰን ባል ጥሩ ነው
ምን ይምለዋል ብለህ ነው አንተ መቼም አትታመም እነሱንም ያቸው አበባ መስለዋል ከኔ በስተቀር አይ ለነገሩ ድብድብ ይያልኩ ስለመጣሁ ለነገሩ አገር ባህል ልብስ በፊት ሯጭ ይያለህ ያለ ስፖንሰር አትንቀሳቀስም ነበር ከውስጥ ሱሪ ውጪ ሁሉም የኢትዮጵያ ምርት እንደነበር አስታውሳለሁ አሁን ይሄስ ኢትዮጵያ ሳይሆን ቀረ ብለህ ነው ተው ሜዲ ኢትዮጵያ ነው ሊሆን ይችላል ይሄም አይ ጫማው ግን በፊት ልክ አዲዳስ ስፖንሰር በነበረ ጊዜ ሁሉ ነገር ያመርታል ለምን እገዛለሁ እሱ ካመረተኝ አፈፍ ነው ላፍ ነው ያው በምትሄድ ጊዜ ከዳ የውስጡን ባላስተዋወቅ የውጭውን አስተዋወቅላችኋል ማለት ቤት የመጣው ጊዜ አስተዋውሳለሁ ክረምት ነውና ጋቢ አርጎ አዲዳስ ይላል አስተካክል ጋቢ ነጭ ጋቢ መሰለክ ነጭ ፎጣ ማለት ነው እንዴ በቃ በሚቀጥለው ደግሞ ሰው ሄዶ እናንተ እንዳጠይቁ አዲዳስ ጋቢ አንጣ ብላችሁ ዋው እንደውም ተገናኘን በናሄሌ ጊዜ ባንዲራችን ከፍ ብሎ እኮ ደስ ብሎናል አይደለ ለሀገር ባለውለታ ነው ኃይሌ በግል ህይወቱም ለኢትዮጵያም ክብር ለሰጠው አገልግሎት ምስጋና ግን ይገባዋል ነው ለምናገር ኃይሌ አትጭ ምንም እንኳን ለራሴም ጭምር ብሮጥ አመሰግናለሁ በነገራችን ላይ ሩጫ ሞራል ከሌለ በቃ አትችልም ከተባለ ይቀራ እንትን ነው የሚለው አሁን ሳይፉን ታላቁ ሩጫ ሮጦ ነበር አንድ ቀን ዲስከሬጅ ያደረጉትና 5 ላይ ሳይፉ አንተም እዚህ ነህ ሲሉት ወደ ቤት በኋላ ሜዳሊያ ላኳል እኛ ግማሽ ሜዳሊያ የለንም ሳይፉ ከይቅርታ ጋር በሚቀጥለው አመት አሻሽል ብለ በሚቀጥለው አመት ደግሞ ሰው ከሄደ በኋላ መጨረሻ ደረሰ አሁንም ሜዳሊያ አንስተናል እና በቃ ባስተዛየትና ባስተያየት በመጨረሱ ብቻ ኤክስትራ ሜዳሊያ መጥቶ ነው የሰጠክ የመጀመሪያው ነው ለሜዳሊያ መቼም የማይባልም አይደል እግዚአብሔር ይስጥልና የኔ ቤት ገብቷል አሁን አድርሰናል አይነት ነገር ካለቀ በኋላ ነው የደረስኩት አስተዋውሳለሁ ዘንድሮ ግን 25ኛ አመቱን ታላቁ ሩጫ ያከብራል በቃ ለዘመናት ያጠራቀምኩትን ኃይሌን ዘንድሮ ነው የምታዩት ዘንድሮ ሜዳሊያ ወስዳለሁ አንተ ተባለዋለህ 25 አመት በቃ ለምሳሌ ተፎካካሪዎች ለአንደኝነት ይቅርባችሁ ለሁለትና ለሶስት ሩጡ ሳይፉ በመኪና ስለሚሮጥ በትክክል ተመልሷል በእነ ኃይሌ ገብረስላሴ ጊዜ ያው እንግዲህ ወርቅ በደንብ ለምደናል ሁሌም ደግሞ ፋሲካ የለም አይደለ የሩጫው ዓለም ጎልደን ጄኔሬሽን ኖረዋል በእግር ኳሱም እኮ እንደዚህ ነው ለምሳሌ ብራዚል የሆነ ጊዜ ላይ በጣም ይገርሙ ልጆች ይኖራትና ዋንጫ ተብላለች የሆነ ጊዜ 7 ለምናምን ልትሸነፍ ትችላለችና ዘንድሮ ሄዶ የአትሌቲክስ ቡድናችን ምንም አልተሳካለትምና ቶቶ ብር አግኝቷል ለብሩ በእናታችሁ አንድ አይ ቆይ ቀልድ እንዳይመስልና ብር ያገኘኑ መደዳ አንድ ቀን ብር አገኘንና በማግስቱ አንድ ሰው ደወሉልኝና ምን ነው አይል ምን ነክታችኋል አሉ እንዴ ምን አደረግን ጌቴ እየተሮጠ እኮ ነው ምንድነው እየተሮጠ የታለመ ያሻላሽን ወርቁን እንኳን አላመጣን ማለት ብር እኮ ሁለት አግኝ አለ ነገሩ ነትክን ነው ብሩ ከተገኘ ለካ ወርቅ ይገዛል አለ አይ ቀልድ ይሄንን በቃ እንደው ስማቸውን አልጠቅስም እንጂ አሁን በስልክ ነው ከዛ በጣም ስቄ ለብቼ ሳስበው ለካ መጀመሪያ አልገባኝም ነበር ለካ ብር ካለ ወርቅ ይገዛል እኔ ደግሞ ሬዲዮ ነው የምሰራውና ቀዳሜ ዕለት አንዱ ደወለልኝ ሳይፉ እንዴት ነህ ደህና ነህ አው ዘፈን እስኪዘጋጅ ከፍ አለ ከፍ አለኝ ውጤት እኮ አልመጣም ስለው እኮ ለደማችን ነው ደማችንን ከፍ አረጉታል አይ መሬት ያለ ሰው እዛ ብትኖር ግን የሚገርም ሁሉ ጊዜ መደሰት ወይም ደግሞ ሁሉ ጊዜ ውጤት መጠበቅ ልክ ነው ወይ ሁሌስ የሰው ልጅ ወይም ደግሞ እንደ ቡድን ሁሌም ስፖርተኛ ይሳካለታል ወይ ያው አይሳካልኝም ብለህ አትሮጥማ ሁሉ ጊዜ ስትሄድም
አሳካዋለሁ አሸንፋለሁ ብለህ ነው። ሰውም ደግሞ እንድታሸንፍ ይጠብቃል። ምን ይላል በእኛ ስፖርት መሰለክ አንተ እቅድህና ፕላንህ ለወርቅ ነው ይላል። ብርና ነሐስ ግን በራሱ የሚመጣ ነው። አንተ አቅደው የሚመጣ አይደለም። ሁሉ ጊዜ ስፖርት እናንተም አሁን የምነግራችሁ በትምህርትም በስራም በምንም ቢናምበር 1 አንደኛ ለመሆን ሂዱ። ሁለተኛና ሶስተኛ እናንተ አቅዳችሁ ሳይሆን በራሱ ይመጣል። መጠበቅ እንትን ነው በቃ ተፈጥሯዊ ነው። ወይንም ደግሞ አንዳንድ ጊዜ ምንድነው መሰለህ አንዳንድ ጊዜ አንዳንድ ሰው እኔ አሁን የምትናደድባቸው ቦታ አለ። አሁን እናንተ አለማግኘታችን ሊያናድዳችሁ ይችላል አይደል? አንዳንድ ጊዜ ደግሞ አንዳንድ እንትኖች የሆነ እቴ ተፎካካሪዎቻችን 7 አገኙት አለ 7 ወርቅ ነው ያገኙት። ኬንያው ጎረቤት እና እንደዛ እንዳትሆኑ መሰበታ አንዳንድ ጊዜ ሞራል ይነካ። አሁን እናንተም ማቀበጣችሁን ይመስለኛል። አይ ምንድነው መሰለ ሰፊ ትንሽ ነገሮች ነው ጥቃቅን ነገሮች እዛው ይሄዳሉ። እንደዚህ ዛሬ እኮ ጀመረ እኮ አይደለም ትንሽ ሰንበት ብትብሏል። አንዳንዴ በስፖርት ውስጥ ምን እንደሆነ ታውቃላችሁ ልጆች? በስፖርት ብቻ አይደለም እኛ በማናቀው ውስጥ እየገባን ምን እንትን ምንል ከሆነ ብዙ ነገሮች ይበላሻል። አንዳንድ ጊዜ ለሚያውቁ ሰዎች ስፔሻሊ ስፖርት ለሚያውቁ ሰው ነው ጥለምት ያው ለሚያውቅ ሰው ግን ስፖርት ላይ ምን መሰለ አሁን ለምሳሌ እናንተ ወርቅ አስለምድ ሰው ወርቅ ይጠብቃል። ክራይሲስ ወይም ደግሞ የሆነ ክስረት ሲመጣ እንዴት ማኔጅ እንደሚደረግ አይታወቅም። ነገን ጥሩ ለማድረግ አሁን ለምሳሌ ያልተሳካለ ሰው ስናይ የሱን ስህተትም ከሰራ ነው ማለት በስህተት ነው የምናርመው። ለምሳሌ ዘንድሮ አትሌቲክስ ቡድን ገቡ እና ልክ ሲገቡ ሻንጣ እየገፉ ዜና ላይ ታዩ። ያስቲ መጀመሪያው አስተያየት ምን ቢል ጥሩ ነው? ጭራሽ በጧት ገቡ ማታ ስንተኛ መግባት ሲኖርባቸው። አይ ግን ምንድነው ወዘለ በቸስ we have to keep the moral ምክንያቱም እነዚህ ልጆቻችን ችግር የለባቸው። አትሌቱ እኛ ችግር ካለ ይሄንን ማኔጅ አድርጎ እነዚህ ልጆች ከትሬኒንጋቸው ከልምምዳቸው ጀምሮ የሚወስደው አካል ነው እንጂ ችግር ያለበት። ሌላው ምንድነው መሰላችሁ በጣም እኔ የማዝነው ነገር አሁን ስብሰባ እየበዛ ነው ማለት ለማጠቃቀል በዚህ ዲስከስ እየተደረገ ነው። ባለሙያ ተጠርቷል። ፕሮፌሰር ዶክተር ነው ያለው ይቅርታ መጥቷል ይላል። እኔ ያሰጋኛል። ምክንያቱም ለምን መሰለህ ፕሮፌሰሮችና ዶክተሮች እና ደግሞ እንትን ቢመጡ ኖሮ እኛ አሁን ሜዳማ አንገባ። እንግሊዝና ፈረንሳይ የተሻለ ፕሮፌሰር ዶክተሮች ምናምን አለ። ኦኬ ለነዚህ እኔ ትልቅ ሪስፔክት አለኝ። ግን ሙያው የሚጠይቀው አንዳንድ ጊዜ ከገጠር ከምናምን ትንሽ እኮ እንትን ይሄኛው ኦኬ ከሆነ ወደ ሩጫ ወደ ሌላ ትሄዳለህ አይደል? ኦኬ ገብተዋል አይደል? ኦኬ ያው እኔ እንደውም አንዳንድ ለምሳሌ 12ኛ ክፍል 82 ዓመተ ምህረት ጨረስኩ። አሁን እዚህ ቁጭ በየሳስበው ፈተና ያኔ ማለፍ መቼስ 4 ሰው እንዳሁኑ ነበር የሚታለፈው። በአንድ ትምህርት ቤት ውስጥ 4 ነው በዲግሪ የሚያልፈው 4 ሰው 600 ተፈትነን 500 ያለ ዩኒቨርሲቲ አንድ ነው እዛችሁስ ለመግባት 4 ሰው ወይ 5 ሰው ነው የሚያልፈውና ከአራቱ ከ5 ሰው አጥቶ ምናልባት ከአራቱ 5 ሰው መሆን የቻልኩት በሩጫ ነው። ውጤት መጥቶልኝ ቢሆንስ ኖሮ ኃይሌም አሁን እዚህ አይቀመጥም ነበር ሯጭም አይሆንም ነበር። አሁን ወደ እንትኑ ወደ ኮሌጃው። ስለዚህ መጽሐፍም ላይ እኮ ይላል እንግዲህ ስለ ስኬት እዚህ ላይ ይላል መሰለህ ጥበብ በትምህርት ብቻ አትገኝም። ተከክል እሷን ለማግኘት በሚደረግ የእድሜ ልክ ሙከራ እንጂ የአልበርት አንስታይን አባባል ነው። ግን መጽሐፍ ውስጥ ስላየሁት ነው። ጥበብን አንድ ሰው ከትምህርት ቤት ብቻ ሳይሆን በራሱ ትግልና ጥረት ሊያገኘው የሚችል ጉዳይ ነው እያልከ ነው። በዚህ ታምንበታለህ አንተ? በጣም ትምህርት ቤት ብቻ ነው እንዴ ጥበብ? በሄዳችሁበት በወጣችሁ በወረዳችሁት በሰራችሁት ኢቭን ፌል ባደረጋችሁበትም ተምራችሁበት እንደ ሌላ ልዋስልህና አሁን ይሄ አምፖል የሚሰራ ቶማስ ኤዲሰን 999 ሞከረ ተባለ እና በአንድ ሺኛ ነው እና ግን ይሄ ሰውዬ ተማርኩ ነው ያለን አይደለ? ሰምታችሁ እንደሆነ ታሪክ በምን ተማር? አይ 999 ጊዜ አምፖሉ ማነው የማይበራበትን መንገድ ተምሬበታለሁ። እና ጥበብ ስንፈልገው እንደ ሰዋዊ እዚህም ላይ ታውገኙታላችሁ። ፌልም ካደረከው ከወደክበትም ከምንም ነው የምትማረው። መጥፎ ምንድነው? ከወደከው ካልተማርከውና ያንን ካላሳካው እንግዲህ ምንድነው
ጠዋት የመታ ድንጋይ ማን ነው? ማታ የመታ ጠዋት ከደገመህ ድንጋዩ ማን ነው? ራስህን ለምን ድንጋዩ ብለህ እንደዚህ አላልኩም። ለመጣስ ለድንጋዩ አንዴ እኔ ተው ለሰውና እንትን አትበል። አይ ለነገር በነገራችን ላይ ድንጋይ ስድብ ነው አይደለ? አሁን ለአንዳንድ ሰው አትላንታ ሄድኩ ጊዜ ስቶን ማውንቴን የሚባል አለ። ማክብሮት ድንጋዩ እንዴት በቃ አሜሪካን ሀገር በሁለት ነገሮች ላይ በሁለት ስድቦች ላይ ያለኝን አቋም አስቀይሮኛል። አንደኛው ውሻ እንዴት ውሻ ትላለህ? ውሻ ያለውን ክብር። ሁለተኛ ድንጋይ ድንጋይ ስቶን ማውንቴን ያየ ሰው ያውቀዋል። እስኪ ኃይሎች ከእረኝነት ነው የሚጀምረው። እርግጥ መጽሐፉ አጠቃላይ ስላንተ ብቻ አይደለም። ከእረኝነት ይነሳል። ያንተን ከፍታና ዝቅታህን ይቃኛል። እንቁላል ሸጠ ነበር ኃይሌ? ምን ያልሸጥኩታል? እንቁላልም አለ። ጭድ ተቃለን ጭድ እንዲያው የጭቃና ግርግዳው እሷንም እንኳን ራሷ ሞክረ። ምክንያቱም በእኛ ሀገር አሁን ብዙ ልታስለፈልፈኝ ነው። ለምን አይደለም? በእናታችሁ ይለፍልፍ አይ ድሮ ፊልም ወዳለው ልጅ ሆኜ ትምህርት ቤት ፊልም ነበር። ፊልም እዛ ጥያቄን ሰምቷል። ፊልም ነበር። ፊልም በመግባት ማለት ነው። እሺ አታስተካክል እና 50 ሳንቲም በጣም ያስፈልገኛል እና ያቺ 50 ሳንቲም ለማግኘት እኛ ሀገር ቤት ጭድ ለከብቶች ብዙ ጊዜ ሆዳቸውን ያደርቃል ስለሚባል ከተማ ያሉ ደግሞ ጭዱን ለምርጊት ለጭቃ ይፈልጉታል። ያው ቤተሰብም በቃ እንትን ብለህ መጠቀም ነው። ትጭናለህ፣ ትሄዳለህ፣ 75 ሳንቲም ምንም አንድ አህያ ሙሉ አስብ። ከገጠር ዘመታ 50 ሳንቲም ከተገኘ ችግር የለም ለፊልሟ። ለፊልሟ ግን ያን ዕለት አትገባም። አህያዋ መመለስ አለባት ወደ ቤት። በሌላ ጊዜ አሁን ጭዷን የምትሸጠው ወይ እሑድ ወይ ቅዳሜ ነው ትምህርት በሌለ ቀን። ፊልም ግን ስገባ ያቺ 50 ሳንቲም ኪሴ አትጠፋም። ለምሳሌ ከሰዓት ፈረቃ ደስ ይለኝ ነበር ድሮ። ለምን መሰለህ? እጥፍላለሁ 50 ሳንቲም ወደ ሲኒማ እጥፍልና የመጀመሪያ ለ2 ሰዓት ከምናምን የህንድ ፊልም በቃ እንቀቀዋለን ነው ማለት። ደግሞ ይዘፍናሉ። ኧረ በለው ዳንሱ ነው ምናምን ነው በቃ። እሱን ተዛ ረፍት ባልተወጣና 1 ሰዓት ደግሞ እነጭ በቃ ስፒከሩ ውጭ ድረስ ነው በቃና እሱን ያለው ይገርማል። ሞራል ሆኖኛል በሩጫ ሞራል። እንደዚህ ህንድና ሩጫ እኮ አይገናኙ አይደለም። ያ አንድ ሰው ብቻውን ያንን ሰው ሲቀጠቅጥ ታያለህ፣ እንትንም ታያለህ። አየህ ሞራል ይዘህ ነው የምታድገውና እኔ ደግሞ ሲዘፍኑ ተራራ ላይ ሮጦ የለ እሱ መስሎ ነበር ሞራል። የነ ምንድነው ሳንቹ ምናምን ድሮ ተቃለ ጀተንድራ ምናምን ነጂም ካሪካብ ምናምን ማይ ፍሬንድ ኢዝ ኤሌፈንት ምናምን እነሱ በጣም ማዘር ኢንዲያን ግን በድግግም ነው ያየህ። ማዘር ኢንዲያ ኢዝ ዘ ቤስት። እየገባ ታለቅሳለህ። ለምንድን ነው ግን? ህይወታችን ነው። ኢትዮጵያዊ ነው የሚያስበው። ግን እኔ ማወቅ የፈለኩት እንግዲህ ጭድ ገዝቶ ሲኒማ የሚገባው ኃይሌ ሸጦ ነው ገዝቶ። ጭድ ሸጦ ሲኒማ የሚገባው ኃይሌ በጊዜ ሂደት ሲኒማ ቤት ከፈተ። እሱ ራሱ ፊልም ሰራ። እሱ እኮ ነው አሁን የሚገርም ምንድነው መሰለህ? እኔ ፊልም ከመውደድ የተነሳ አሁን ዓለም ሲኒማ ታስታውስ እንደምን አንተም ራስህ መቼስ እንትን ብለሃል ተጣቅመህበታል። ተው እና ምንድነው ሆነ መሰላችሁ? ገንዘብ አገኘው፣ ፊልም ወዳለው ልክ እንትን መሬት ያኔ የስንገን በ25 ምናምን ዓመት በፊት እኮ የግል ሲኒማ የለም። መንግስት ነው። እና በቃ ሲኒማ ነው መገንባት ያለብኝ። ሾክ ዳለ ሁሉ እንዴ ምን አይነት በቃ ሲኒማ ቤት አለ። በልጅነት ጭድ ሸጠን እኮ አይደለም በቃ ለምን መሰለህ እኔ ሆቢ የሆነ ማለት ነው። እና ሲኒማ ተሰራና ምን ልታሳይ ነው አሉ። ባርኮ ሲስተም ድሮ በሰራውንዲንግ $600,000 የተገዛ ነው ጠቅላላ ሰራውንዲንግ ሲስተሙ ሲኒማ ቤት ውስጥ ማለት ነው። ሲኒማ ምን እናሳይ? ከዛ ካሴት እያመጣችሁ ከተቱበት ከቪዲዮ ቤት። ከዛ ማኒ ከዛ ፊልም አሰራው። የመጀመሪያ ፊልም ታውቃለህ? ነፃው ትውልድ የሚል ፊልም ከአብርሃም ጋር ሆነን ስክሪፕት ጣብዬ መጣና እዛ ሰሜን ሸዋ ሄደው እነ ችሮታው ካልካይ ምን ስንት እነ ፋሲል ደሞዜ ሁሉ ነበሩ። 3,000 እየከፈልኳቸው በዛን ጊዜ 3 ሚሊዮን በሉ 140,000 ብር ጠቅላላ ፊልሞቹ
እንጂ አቅላላ የፊልም ወጪ ከነ ኤዲቲንጉ 140 ሺህ ፈጀ። ዋው አሰርቼ በቃ ይሄ ነው ፊልም አንደኛ ብዬ ስል ማን ይግባ 5 ይሆናል ብቻ ናየው። አዎ ብቻ ናየው አይደለም ወጣቱ አይፈልግማ። ወጣቱ እንትኗን ነው ፈልጋው አይቼ ፍቅረኛ ነው። እሱ የሀብታም ልጅ ነው፣ ልጅቷ የሀብታም ልጅ ነች። የዳሱ የዳ ነው ሲዋደዱ አይነት ነው የሚፈልገው። ግን ምንድነው መሰለህ መቼስ እግዚአብሔር ይስጣቸው ብዙ እናንተ አንተን ጭምር መጀመሪያ የነበሩ እና ቴዲቡ በለው እና ታጠቅ በለው አመጡታ ተሰለፋ ፒፕል እነ ጉዲፈቻ መጡ ተሰለፉ እነ ጉዲፈቻ መጡ። ወንዶስ ጉዳይ ሰማይ ፈረስ መጣ እነ ቀዝቃዛ ወላፈን እና ሞቃት ወላፈን ምናምን ይፈለጋል መጣ። በነገራችን ላይ ጣት ተቆርጧል እንደ አንተ ይፈለጋል ቤቱን ሰጥቶ ቤቱ ውስጥ ቀርጸን ሲኒማ ቤቱ ውስጥ እንድናሳይ ድል ስላልመቻችን አይኔና መስግን ቢመናታቸው በጣም ምንድነው መሰላችሁ አራጣ በዳሪው ጣቶች ቆርጥ ነበርና አንዱ የሱ ጣት አልተቆረጠም። ግን አንተ አይደለ አልተቆረጠም ተለማመጥክ ከፈል አሳዩት። ግን እኔ ማውቅ የፈለኩት እድሜን ሳይሆን አሁን እንቁላል ሸጠ ከነበረ አንተ በምትሸጥበት ጊዜ እንቁላል ዋጋው ስንት ነበር? አይ ልጆቹ ደንግጠው እንዳትወጡ በሩን ዝጋ። አሁን የሆነው ነገር ልንገራቸው 1970 ዓመተ ምህረት ነው። እውነት ይሄንን ብነግር አሁን እኔ ምናልባት ዛ ሰላ ያሉ ሊያርሙኝ ማነው ሊሰሙት ይችላሉ። እንቁላል በወቅቱ 15 ነበር በብር 15 ነበር። እኔ ግን 17 እንቁላል ነው ሸጬ የተመለስኩት። ለምን ምን ሆነ መሰለህ አስተማሪው ደብተር አልቋልና ካላመጣክ እዚህ አትገባም ተብዬ ተባረርኩ ከትምህርት ቤት። እና እናቴ አባቴን እንዳትጠይቅ ልጁ ልታበላሽ ነው ይሄ ጮርናቄ ምናምን ድሮ ታቀጮርናቄ ሊበላ ነው ይሄ ሊበላሻል ተባለና እንቁላል ደሞኛ በየዶሮቹ በየስራ ስር ነው የሚወልዱት እና በቃ ያንን ልቀም ተባልኩና ለቀምኩና 17 ሁለቱ ከተሰበረብህ ሁለቱ ለመጠባበቂያ አሁንም በጭድ ነው በጭድና በእንትና አድርጌ ሄድኩ ገበያና ዘረጋው። እሺ ዘረጋውና በቃ ታይበት ቶሎ ለመሰለ ከሰዓት መግባት አለብኝ 4 ደብተር መገዛት አለበት 4 ደብተር እና 1 ብር ነው የምፈልገው። እዛ አንድ እናት መጡና ምንድነው ስንት ነው 15 አልኳቸው። እንደዚህ ያዩና ቆጥረው አስገቡ። ከዛ 2 ቀረ ምንድነው አሉ ሲሉኝ እኔ ደግሞ እንደ ዋጋ እንደንትኑ አንዳቅማ እንዲሰጡኝ ነው 10 ሳንቲም ብና 5 ሳንቲም እዳ አሉኝ። አሁን አይቻልም ብዬ እንዳልን ሌላ ስንት ሰዓት ልቆይ ነው ሊገዙኝ የመጡ ከስንት ሰዓት በኋላ እሳቸው ናቸው። እሺ 1 ብሩን ብቻ ከሳቸው ላይ አፈፍ አድርጌ ትምህርት እንዳይረፍድብኝ ከነንትኑ ጨርቆ ከነጭዱ ጥየላቸው 2 እንቁላል ሰጠ ወደ እንትን የሮጥኩና 4 ደብተሬን ገዝቼ 4 ደብተር በብር በ1 ብር ገዝቼ ገባሁ። ይሄ አሁን እንግዲህ ለነገሩ አሁን ካልኩሌት ስታረጋው አሁንም 4 ደብተርና 15 እንቁላል ኦልሞስት ተመሳሳይ ነው። አይጋስ ካልኩሌት አድርጉት እስቲ 1 ደብተር ስንት ነው? 1 ደብተር ወደ 100 ብር 70 ብር ባይ በቃ ያው አይደል ያው ምንም ለውጥ የለው። ዋው 4 እንቁላል ነው 1 ደብተር። በጣም ጊዜው ግን በጣም ይገርማል። በጣም እንቁላል ጭድ እንዲህ አይነት ነገሩን ኃይሌን መነሻ ሳየው ከሯጭነት ይልቅ የነጋዴ መንፈስ ለዛ እኮ ነው እየነገርኩ እኮ አሁን እንዴ ተው አሁን እኮ ምንም አንል አይደለ ምንም አንል ትንሽ አይ በዛ ጊዜ በነገራችን ላይ ጭድና እንቁላል ይኸውልህ እኛ ገበሬዎች ጥሩ አምራቾች ነን። ግን እነዚህ ኤክስትራ ነገሮች ናቸው። ያ ምርትማ አይነካም። ላንተ ምን ቆርጦ እዛ ጋር ትደርሳለህ አትደርስም። ላንተ አትበላ። ይሄኛው አየህ እንትን ይሄ ኤክስትራ ምንድነው የሚባለው ይሄ ተረፈ ምርቱ ያው እንዳትበላሽ ብቻ ነው። ዋው ድሮ ግን ብስኩት ጮርናቄ ገዝተሃል በ5 ሳንቲም አንድ ነበርና ያስገረፈኝ ነገር ነግሬህ እንደው አላቅም። ጮርናቄ ገዝቼ እንትን ብዬ በቃ ሰው ሳይኝ ይበላል ብዬ ኪሴ ከተትኩ እና ካኪ ነበረ የትምህርት ቤት ኪሴ ካኪዋ ላይ ዘይቷ ወጣች። ከዛ ቤት ስገባ እንቃቅመስ ነው ለምን መሰለህ እኔ አላየኋትም
መንገድ እየሄድኩ ከከተማ ወተን ነው እንግዲህ እና መንገድ ሌላ ሰው ካየው ከዛ ከጮርና ከቤት ስትወጣ ካየ ሌላም ሰፈርም ሰው ያወራል። እኔ ደግሞ እንደምንም ብዬ አምልጬ ከእንትን ሄጄ መንገድ ላይ በልቼ ግን እቺን አላየኋትም። ስደርስ ትንሽ ዘግየትም ብያለሁ ይመስለኛል። ምንድነው ይሄ ተባልኩ። አመድ ቡን ይበል ቡን ነው ያልኩት። ወዴት መነቃነቅ የለም መቅመስ ብቻ እንዴ አልኩ። ወዲያው ምንድነው ሲሉ ይኸው እዚህ ጋር ግን አሁን የገባኝ ነገር ለምን ቅባት እንደማይጠቀም አሁን ነው የገባኝ። በልጅነቱ በደንብ የፓስቲ ቅባት ጠጥቷል ላይ ነው አስተዳደግህ ግን በጣም እንግዲህ ፊልምህም ላይ አለ ኢንዱራንስም ላይ ታል ኃይሌ በቁም እንግዲህ the living legend እንደሚሉት ፈረንጆቹ ሆነሃል። ምክንያቱም ብዙ ጊዜ አሁን ሰዎች ታሪካቸው የሚሰራላቸው ፊልም መጽሐፍ የሚሆንላቸው በተለይ በኢትዮጵያ ታሪክ ከሞቱ በኋላ ነው። አንተ ግን በቁምህ ሐውልትህን ስላየ አሁን የምን መጽሐፍ የኔ ታሪክ አይደለም። ኋላ ነግሬያቸዋለሁ። ስትወጡ ነገር እዚህ የለም ምን ዋጋ አለው እንትን ላይ ነው ምንድነው ይሄ ለምን ላይ ነው ያለውና ታላይ ግዛ ይሄ ሩጫ ኃይሌን እንደውም የምታገኘው በታሪክ ውስጥ በጣም ትንንሽ ነው። ምንድነው መሰለ መነሻውን አንድ ነገር ልንገራችሁ። ወደ ቁም ነገር ስንሄድ መነሻው እኔ ብዙ ጊዜ የተለያዩ ካምፓኒዎች ይጠሩኝና ሄዳለሁ አንድ ሰዓት 45 ደቂቃ ምናምን ያስፈልፍ ብዙ ገንዘብ ከፍለው ይሄንን ለሃዳ አሳፍረው አይፈረንጅ ሞኝ ነው የኔ ታሪክ ምን ያረግለታል አውራን ምን ከልጅነት ከመወለድክ እስከ ሻምፒዮን እስከሆንክበት ቁጭ በለታው ልምድ እና አንዳንድ ጊዜ አንዳንድም ጥያቄ አለ ምናምን ይጠይቃሉ መልሳለሁ። በቃ ለአንድ ሰዓት ያወራውትን ከዛ እኔ ነገር ያለልም በቃ እነሱ ጨርሳለሁ ማለት ሲኦዎች ናቸው። የነ ኮካኮላ የነ ሲመንስ የነ ጂፎረስ በጣም ትልልቅ እኔ አሁን እዛ ፊታቸው ስቀመጥ እንዴ ምን ናክቶኝ ሰውየው በግል አውሮፕላን የመጣ እንዴ ያሳውሳል። ሲመንስ ባለ እንትኑ ሲኦ ዘግናኝ ነው ለነገሩ ደሞዙ ራሱና በእንትነቱ ቁጭ ብሎ እኔን ሲያዳምጥ ከሌሎቹ ማአት ወደ 300 ምናምን ይሆናሉ። እሺ እኔ ግራ ገባኝና አንድ ቀን እንደው እነሱ ከጨረስኩ በኋላ እነሱ ከፊት ነው ተቀምጠው እኔ ከኋላ ቁጭ አልኩ። ከዛ ሲተነትኑ አይቆዩልም ይውላችሁ እንዴት ሻምፒዮን እንደሚሆን እንዴት ካምፓኒ እኔን ያገናኘ ኃይሌ እንዴት ተነሳ እንዴት ሰራ እንዴት ወደቀ እንዴት ኢንጁሪ ሲመጣበት እንዴት የነን አለፈ እንዴት ሪካርዱን ሰበረን እቺ ነገር ለካ ተጠቅማለች ብዬ ልጄ ጽፋለሁ ስላንተ ታሪክ ስትለይ ከጻፍሽ የምትጽፊው እንዴ ነው እንዴ ጻፊና ለሰው ማስተማሪያ ይሆናል። የኔ ታሪክ ሌላ መጽሐፍቶች ብዙ መጽሐፍቶች አሉ በነገራችን ላይ ብዙ ፈረንጆች የጻፏቸው መጽሐፍቶች ውጭ ሀገር ማለት ነው። እዚህ ጂሮ ከጻፈው እንትና ቲም ዲንሰን የጻፈዋል ባዮግራፊ ከዛ እሷ ይሄንን አፍሪካ ቀንቃኝ ነች። ያቀንቃኝ ማለት ከነ ፕሮፌሰር ፓትሪክ ሉሙምባ እንትን ማአቶች አሉና ዛ ከነሱ ጋር ስታወቅ ትክክል ነው ኃይሌ ያለው አሉ በይ ጀምር ያሉ እናገዝሻለን አሏት። 2 አመት ፈጀ ወደድኩት። ይሄ ለሩጫ ብቻ አይደለም ለሁሉም ሴክተር ለህይወት ላንተም ይጠቅማል። ሰፊ በጣም አንብበው አረረረ እንግዲህ የመጀመሪያ አልበሜን ነው ያበረከትኩት። አልበሙ ያይኔ አልበም ምክንያቱም ብዙ ነገሮች አሉት መጽሐፉ ማለት ማንበብ የግል ህይወት ብቻ ሳይሆን ለምሳሌ ህይወታችንን ለመለወጥ ምን ማድረግ አለብን ሊሆን ይችላል። የሰው ልጅ በከፍታውና በዝቅታው ውስጥ ጥንካሬን በተመለከተ እንዴት የሚመጣውን ችግር መቋቋም ይችላል። ለምሳሌ አሁን ምዕራፍ 5 ላይ ስለ ንባብ ራሱ የሚያነብሰው 1000 ህይወቶች ይኖሩታል የማያነብሰው የሚኖረው ግን አንድ ህይወት ብቻ ነው። የጆርጅ ሪቻርድ ማርቲን አባባል ነው እና ኃይሌ እንደጻፈው ብለ ደሞ ኃይሌ ለታገኝታላችሁ እዚህ ላይ ምንድነው መሰለህ አሁን ይሄንን የመጀመሪያው አርስቱን ስታነብ ነው ያገኘው። በውስጥ ደግሞ የብዙ ሰዎች አባባል የብዙ እንትኖች አባባል እኔ አንድ ነገር ልንገራቸው አይደለም እቺስ በዚህ መጽሐፍ ገበያ ብር ለማግኘት መስሎ ከሆነ ሌላ ጉዳይ ምንድነው የምታገኘው?
እኔ መጽሐፉ ሰው ልጅ ደርሶ ሰውን አንድም ሆነ 1000 ሰው መቀር ከቻለ እኔ ለምንድነው ስንት ብር እየከፈሉኝ እነዚህ የውጪ ቅድም የነገርኩክ አሁን ድረስ እየሄድኩ ነው። እኔ በጣም ይገርመኛል። እንትኑን ነው መስማት የሚፈልጉት ስለ ኃይሌ ታሪክ አቺቭመንት ነው። አቺቭመንት እንዴት ሆኖ አየክ ምንድነው መሰለህ ለነሱ የሚጠቅማቸው ስፖርት ባይ ኢትሰልፍ ምን እንዴት ሻምፒዮን ሁሉም እኮ ለማሸነፍ ነው። ለምሳሌ አንድ ካምፓኒ አንተ አሁን እዚህ ጋር ቁጭ ብለሃል አይደል? ሻምፒዮን ለመሆን ነው መሰራው። ሻምፒዮን ለመሆን ግን ትሩ ዳታ አትሌቲክስ ይጠቅማል። ለምን መሰለህ? የጊዜ አጠቃቀምህ በለው የእንትን የስርዓት ዲሲፕሊን በለው የማንበቡ የምን እነዚህ ሁሉ እዚህ ውስጥ ተጠቃለው ተቀምጠውልኛል። እኔ አደን ነው ዘዴ በጣም ወድጄ ለዋለው ምንም እንኳን ልጄን ብትሆንም በጣም አፕሪሺየት አድርጊያታለሁ። ሜላት ጎበዝ መጨረሻ ያው ብዙ እህቶቿም ያግዟት ነበረ ማለት ያው እኔም አለሁ ደግሞ አትርሳ እሱማ አንተም እኮ እንደው ምርቃት አይደል እንዴ? የአባቱን ታሪክ በአደባባይ ላይ በደማቁ የሚጽፍ ልጅ ይስጣችሁ ልክ እንደ ሜላት ማለት ነው። አሜን በሉ ባላታ አሜን ይቀራል ንግግራቸዋል። አሜን አይ ደስ ይላል እኮ ጀግና አባት አላት። እሷም ደግሞ የአባቷን ታሪክ ለሌሎች እንዲሆን አድርጋ ከሌሎች ጋር ተጣምራ ነው የጻፈችው። ያንተ ስኬትን በሜላት ውስጥም ያለው እኮ ምክንያቱም ካንተ ስኬት ጀርባ ዓለም አለች። እንደውም ዓለምን ምንድነው ብትላት በቀጽል ስሟ ማን ናት? አልዬ። ከዛ ውጪ የቤት ውስጥ ድርሻዋ በፖለቲካ ይገለጽ ቢባል ምንድነች? ዋው ከያንዳንዱ ሴት ማን ሰክሰስፉል ወንድ ጀርባ ሴት አለች። ጠቅላይ ሚኒስትሯ ነች። ቦታ ፖዚሽኑ እሱ ጠሚዋ ጠቅላይ ሚኒስትሩ በሴት ጠሚው ይባላል። ያው ጠቅላይ ሚኒስትሩ ከዚህ ሰው ጀርባ ሁሉ አሉ። ኦፍ ኮርስ ከምን አሁን እኛ ድርጅት ትልቅ ድርጅት ነው የኛ ድርጅታችን እና ያው አንዳንድ ጊዜ ነው ያው ታውቃለህ እኔ እንደሩጫ አንዳንድ መስመርም የለ ተባላዝ በዚህ ጋር ነው ረሺ ክብርት ሰላም ተሰጥተው ወደ ዘመመለስ ያው ምንድነው መሰለ እንደውም በባህሪ እኔ ያው የምታይ ሰይፉ ያው ለዘመናት አሁን እኔ ሲሪየስ በሆነ እዚህ ጋር ራይል ዛሬ ምን እኔ ያው ትንሽ ጨዋታ ፈታ ማለት ህይወት ራሷ ፈታ እንድትላል ምን አስጨነቀን እንዴ? ሮማ አስጨነቁን እንደገና ተጨነቀ ፈታ እንበል ጎበዝ። ይሄ አባባል ያመቻል። ሲጨመቅ የሚያምረው ጭማቂ ብቻ ነው የሚለው የድርሹ ኦፍ ኮርስ በጣም ጭማቂ እንታ ይሄ አንተ አባባል ነው ግን አልሰማሁት ከዚህ በፊት ታውቃለህ። አሪፍ አባባል አትዘፍቁ ቀጡ እኔ ነግራቸዋለሁ። በጣም ቀጣል ጭማቂ አምጡለት የድርሹ ዳን አባባል ኧረ ይኸው እየጠጣ እስኪ እየጠጣው ቺርስ አንዴ ኃይሌ ትዳሩና ኃይሌ ብዙ ወሬ ነበር ከተማ ውስጥ ጫፍ ላይ ደርሶ ሊፋታ ግማሹ ተፋታ። እንደው ዛሬ ነገሮች ሁሉ አልፈዋል። እንደው የልብህን ንገረኝ እንደ ኑዛዜ እውነት አስቸጋሪ ሁኔታ አሳልፋል ትዳርህ? ኧረ በእናትህ አንድ ግን ነገር እኔ እንደመሰለም መቼስ አሁን አንዳንድ ጊዜ እኔ ቤት ውስጥ የከፋ ነገር ከባለቤቴ ጋር እኔ አመሌ መጥፎ ነው። ምን አለ አመሌ በጣም ነጭናጫ ነው። እሺ በጣም እንትን ነው። አልዬ ግን ባለቤቴ በጣም ቻይ ነች ከሚገባው በላይ። አሁን እንደው ብጣላ እንኳን ግፍ የሚሆነው ወደኔ ነው። ስለዚህ እንደው ያሁን የተወራ ጊዜ አረ አንቺ ተይኔ ነኝ እንጂ በስማም ለምን መሰለህ ያው አንዳንድ ጊዜ አንዳንድ እንደ ቀልድ ይመጣና እንደ ምር ይሆናል ወይ ደግሞ አንድ ቦታ እኔ ብቻዬን ሄጄ ወይ ደግሞ እሷ ብቻዋን አይ በቃ የተባለው ሁሉ እናት ነው ባለው አይደለም እኮ እሷ ብቻዋን እሱ የለም እሷን ትቷት መጣ ይባላል። ይሄ እኮ ምን ለመሰለ አንዳንዴ ከዛ ይሰውረክ ነው። ግን በቤት ውስጥ ሳንነጋገር ሳንወያይ ሳንጨቃጨቅ ቀርተን አይደለም በመሰረታዊ የሆነ ነገር ግን ፈተኑ ነው የምናድር። አንዲት ኬዝ ኦቨርናይት አታድርም እኛ ቤት። አሁን እንግዲህ በእንተነ ፍቅረኛ ከነ ምናምን 30 ስንት ደረሰ? 32 ደረሰ። ዋው ጋብቻ ደግሞ 29
ብዙ ነው። አሁን ልጆች እኮ ያውታል እንግዲህ ፍሬዎች ናቸው። ፍሬዎች ናቸው። አረ ኃይሌን እንኳን ለ30ኛ ዓመት የጋብቻ ባለ አደረሰ በሰላም የሚቀጥለው ይመጣል አበባል ያመጣል። አሁን እኮ በቅርቡ እንግዲህ ወደ መዳሩም ትገባል። አሁን እንደው የሚገርማችሁ ሁድ እኮ ሰው ይፈልጋል ሲባል መደንገጥ ጀምሬያለሁ። እናት ሽማግሌ ቢመጣስ? ስለዚህ አይታወቅም። አይ ግን ዘመናዊ እንዴት ነው? ውጪ ነው የሚያልቀው። አሁን አንተም እንደሌሎቹ ሽማግሌዎች ምን አለው ትላለህ? ታውታውጪ ታፉ አራተው እኔ ከኔ አትጠብቀው ይሄንን ጥያቄ ለምን መሰለህ? ምን ኖሮኝ ነው እዚህ የደረስኩት? ምን ኖሮኝ ነው እነሱን ያመጣሁት እኮ። ስለዚህ እኔ ጥያቄ ሌላ ነው የሚሆነው። ምንድነው? እስኪ አሁን እኔ ሽማግሌ በሱ በኩል መጣው ለምን አይደለም? እሱ መጥቶ ሲያገባ እኮ ልጄን ብቻ አይደለም የሚያገባው። ኧረ እንላቀቅም እኛንም ጭምር እኮ። ስለዚህ ለኢትዮጵያ እንዴ ጎበዝ ሲሪየስ እኮ ነው። ጋብቻ እኮ ሲሪየስ ነው። ጋብቻ ምን ነካችሁ? ለምንድን ነው ሽማግሌ የሚለካ? እንዴ ሽማግሌ እኮ ሲመጣ እንዴት ነው ወዳታለሁ አፈቅራታለሁ ከዛስ መልስ ያለው እንዴት ነው ጉዳዩ? ይውደድ ያፍቅር ትክክል። እሱ መብቱ ብቻ አይደለም ግዴታውም ጭምር ነው አይደለ? ከዛ ውጪ ደግሞ ያለው እንዴት ነው? እኛስ አንዳንድ ጊዜ እኮ አማች መሆን በግም እንትኗም ሐሳብ አለበት። እንደገና ሪስፔክት አንዳንዴ እንኳን አይደለም ላማች አንተ ተው እንጂ ሰይፍ ስልክ ጧት በዓል አሁን መስቀል ትላንት እንኳን አደረሰህ የሚለው ትልልቅ እንደታው እንኳን አደረሰህ ጋሽም ነው። ስለዚህ ሻለቃ የኃይሌ የልጁ ባል መሆን እነዚህን ሁሉ የተለመዱ ኢትዮጵያዊ ባህሎችን ተጠብቆ ማድረግ አለበት። እንዴ ካልሆነማ እንዴት ነው? አረ እንዴት ነው ጎበዝ? አረ እንደ ፈረንጅ እንዳይገጥም በለኝ በእናታችሁ። ከምን ምን አስቤ መሰለህ ከመጣህበት ነገር አንፃር ምንም ሆነ አሁን የደረስክበት የሀብት ማማ የእውቅና ማማ ላይ ደርሰሃል። ስለዚህ የልጅ ባል ምን አለው? በቃ ቪዥን ካለው ህልም ካለው ግድ የለም ይሁን የምትል ነበር የመሰለኝ። አይደለም መጀመሪያ እንግዲህ የልጅ ጉዳይ ነው። ልጅ ካለ እንትን ካለች ካልተዋደዱና ካልተፋቀሩ ሶጋባን ምን አለሽ? እኔ በእውነት እንኳን በእኔ በሌላም አይጠይቅም። አንዳንድ ጊዜ ምንድነው መሰለህ ያው በሽምግልና አንተ ተው ያንተ ሽማግሌ አልነበርኩ እንዴ? እኔ በነገር ዋሶ ነው ያጋባኝ እሱ ነው። በእናታችሁ በጣም መልሳችንን ይወቅ። እንዴት ሊያስተዳድራ ነው ሲባል እንዴ ያው ሰይፉ ነው ታውቁታላችሁ። የሚያጨበጭቡለት ተመልካች አለ። እማልቁ ደጋፊዎች አሉ። በነገራችን ላይ አሜሪካን ኤጂ ሾው ሰራ ያው የተመልካቹ ጭብጨባ ላፍ ትራክ ይባላል። እሱ አለውና ምን አሉ መሰለ ሰይፉ ተመልካቹንም ነው ወይዞ ሄደው ያለኝ ሀብቴ እነሱ ናቸው። ሌላው ደግሞ በጣም ገጠመኝ ሚካኤል በላይነህን ቤቱ ነው ቃለ መጠይቅ ያረኩለት ትዝ ካላችሁ እና ኢንተርቪው ያረኩት የሚያስቅ ቦታ ላይ ሳቃለው የሚጨበጨበት ቦታ ላይ ደግሞ አለው ድምጽ ማለት ነው። ከዛ በአጋጣሚ የሆነ ለቅሶ ላይ አክስቱ አገኙኛ። እኔም ምልህ ከሚካኤል ጋር ቃለ መጠይቅ ስታርጉ ያ ሁሉ ሰው ቤት ሲጠራ እንዴት ነው እኔን ማጠሩኝ? ስለዚህ ሰይፉ ምን አለው ሲባል እሱ ነው የሚያጨበጭቡለት። አሳቀም ማላሳቀም የሚያጨበጭቡለት ተመልካቾች አሉት ብሎ አቀርበኝ እሱ ነው። በነገራችን ላይ የሱ ድለት አንድ የታወቁ ጸሐፊ ነፍሳቸውን ማርና ሞቱ አቶ ያሱ ባካም አቶ ጥያቄ በላብ አረጉ። ምን አይነት እንትን ገጠመናል? ጠበቃ ናቸው። ግን ጧት ላይ ግን ለባብሰህ ልትሄድ ስትል ለሰይፉ ሽምግልና ነው ስትል የሆነ ሰው ምን አለ እንደው ሰይፉ ነገር እንደው እውነት ከምሩ ነው ያለው። ከምሬ ነው ማለት እንደ ያዋረዳል ተፋቱ። ከዛ መተን ምንድነው እኔና ሰራዊት ነን አንተ እኮ ቁም ነገር እናንተን አይታወቅም ስንል ታናደደብን። እናንተ እኮ ሲሪየስ ነገር አታቁም ብሎ ደዛ ቆምንበት ነው ጥለክን ሄደ። ለማንኛውም ተፈቅዷል አልነውና ደስ አለው። ባይፈቀድስ ኖሮ ሊጣልፍ ነበር ማለት ነው። በነገራችን ላይ ይሄ ለስንት ሰው ሽምግልና ሄዳለው? ብዙ በርካታ ሰው። አይ ብዙ ነው በጣም ብዙ ነው። ለብዙ ሰው ዋስ ሆነሃል። በነገራችን ላይ ሽምግልና እኔ ሲሄድ
መጀመሪያ ዝም ብዬ ሁሉም ቦታ አልሄድም። አንዳንድ ጊዜ አትታዘቡኝ ሰው አልመጣም። ምክንያቱም ሰውየውን ካላወቁት ከባድ እኮ ሽምግልና ማለት እኮ ጋራንቲ ፔፐር ምንድነው ዋስ መሆን ነው። አሁን እኮ አንተ ነግሬሃለሁ ስነ ስርዓት አለ። ዝም ብለህ ሽምግልና እያበዛው ነው አይደለም። ስነ ስርዓት አድርግ ምንክ ንቅንቅ የለም። ለነገሩ በጣም አኩርተህናል። በእውነት ሳይሆን እግዚአብሔር የተመሰገነ። ጋሽ ኃይሌ 30ኛ ዓመት በጋብቻ ያው ደግሞ እሳቸው ባርከው ነው ያጋቡኝ። ይሄ ደግሞ 10 ዓመት በጋብቻ እግዚአብሔር የተመሰገነ ይሁን አይደል? አራያ ለምሳሌ ያው ለምሳሌ ለቤተሰብ የምትሰጠው ቦታ፣ ለስራ የምትሰጠው ቦታ፣ ለስራ ያለ ዲሲፕሊን እያንዳንዱን አንተ የነካው ነገር ሁሉ ፌል ሲያደርግ ብዙ ጊዜ አላይም። ለምሳሌ ሩጫውን አሁን ብናይ 25 ዓመት ሩብ ምዕተ ዓመት ሆኖ ማለት ነው አይደል? ታላቁ ሩጫ አዎ ሩብ ምዕተ ዓመት እንኳን አደረሰ። እዛው በለት ሁለት ያሳስ በጣም የሚገርማችን ላይ አሪፍ ነው። ስንት ነው? ወረበለው ዘንድሮ 400 ልትነክስ ትችላለህ። ኧረ ተው። አዎ ሎተሪ ሆኖ አለ። ወረበለው ባለዝሆኑ ያው ባለ ኃይሌ ሎተሪ ብለናል። 10 ኪሎ ሜትር ኃይሌ በነገር ላይ ኃይሌ ገብረስላሴ ታላቁ ሩጫን የጀመረበት አጋጣሚ በጣም ለየት ይላል። መጀመሪያ የዛሬ 25 ዓመት ፈረንጆች ነበራል መጥተው የሚሮጡት። አዎ ፈረንጆች ምን እንትኑ አጀማመሩ ከሲድኒ ኦሎምፒክ ስንጨርስ በቃ አሁን አንተ እንትን ብለሃልና ወደ ማራቶን ግማሽ ማራቶን ምናምን ትገባለህ። የግሬት ኖርዘርን እዛ እንግሊዝ ያለው ማለት ነው። በእናታችሁ እኔ እመጣለሁ ሮጥላችኋለሁ ግን አልኳቸው። ብረንደን ፎስታ የሚባል ምናልባት ድሮ በእኛ ጊዜ የእንግሊዝኛ ኮሜንታተር በጣም የምሰሙት ፌመስ ሰው እሱ አዘጋጅ ነው። እዛ በእናትህ እርዳን አሉና ትፈልጋለህ አለው። እሺ በቃ መጣለን አለኝ። መጣ። ምንም ነገር የለም፣ ስፖንሰር የለ፣ ቢሮ የለ፣ ሯጭ ብቻ ነው ያለ። እሺ በቃ እንግሊዝ ኤምባሲ ተሄደ። እንግሊዞች ስለሆኑ ከእንግሊዝ ኤምባሲ ቢሮ ተሰጠን ግቢ ውስጥ። የእንግሊዝ አየር መንገድ የብሪቲሽ ኤርዌይስ ስፖንሰር ሆነ። አዎ የእንግሊዝ ኤምባሲ 10,000 ፓውንድ ሰጠ። እዛ ደግሞ ዲኬት ኢትዮጵያ ድሮ በዛ ጊዜ ታውቃላችሁ። አሁን እቺ ዲኬት ምን ነበር የሚሸጠው አያውቁም። ታፋች እቺ ነገር አይደል? በጣም ይሹ ነበር እቺ 25 ዓመት በፊት ሰዓት ነበር። ከንዴ ግን በደንብ ስቶክ ይዟል። ዲኬት ነበረ ዋና እንትናችን። ከዛ በቃ ምን አለፋችሁ ተጀመረ። እኔ ግን አንዱ ተወዳዳሪ ነኝ። መጀመሪያ የመጀመሪያውን ታላቁ ሩጫ ራሱ ሮጦ ያሸነፈው ኃይሌ ገብረስላሴ ነበር። እናታጃ ራስ ገኔ ምንድነው መሰላችሁ 10,000 ተሳታፊ ነበርና ህዝቡ በሙሉ ወደፊት ነው። በቃ አንደኛ ለመውጣት ነው። ይጋፋል። ኧረ እባክህ ብንላቸው ኃይሌን አውጣና ወደ ኋላ በላቸው አለኝ። ልንነሳ በቁምጣ ነኝ። እሺ ከዛ በቃ እባካችሁ ፕሊስ ወደ ኋላ አላለውና ከዛ ሰዓቱ ደረሰና አውረዳሉና ከፊት ሄጄ በቃ ወዲያው ተተኮሰ። ከዛ አንተ እኛን ወደ ኋላ ብለህ ለራስህ አሸነፍካል። ከዛ በኋላ አትሌት ከፊት ሯጭ ከኋላ ወደላለውና ግን በጣም በሚገርም ሁኔታ 1985 ይመስለኛል ብጥብጥ ምንም ነገር ጠቅሞ አያውቅም አይደለ? በኢትዮጵያ ታሪክ በጊዜው የነበረው ብጥብጥ ግን ነጮች ብቻ የሚሮጡትን ሩጫ ታላቁ ሩጫ ማለት ነው ለአበሾች እንዲከፈት አድርጎታል ሲባል ስለሰማው እውነት ነው። 97 እኮ ነው 97 የተወለድክበትን ቀን አትናገር። እና 97 ችግር ነበርና ኃይሌ በነገራችን ላይ የመጀመሪያው ሩጫ ፋብዬ ሪቻርድ ነው። ይሄ የመጀመሪያው ሩጫ ነው። አዎ የመጀመሪያው ሩጫ። ዩኒፎርም የለውም እኮ የለውም። ቲሸርት የለም። በራስ ቲሸርት ራስን ቻሉ። እና ፈረንጆች በጣም ችግር ነበር ወደ ኢትዮጵያም እንዳይገቡ እና እዛ በቃ ስንት ምክር መቼስ ታላቁ ሩጫ ከሮጥኑ በላይ ያሳለፍኑ ጊዜ በጣም ከባድ። ውድድሩ በመጣ ጊዜ ብዙ ነው። በቃ አንደኛ አመቱን ሙሉ ውድድር ነው። አመቱን ሙሉ ነው የምትዘጋጀው። ስፖንሰር ፍለጋው፣ እንትን ማሳተሙ፣ ቲሸርት ማሳተሙ፣ ወረቀት ማሳተሙ እሰፈሪ ሃርድ ወርክ ግን
አሁን እኛ ታላቁ ሩጫ በኢትዮጵያ የአፍሪካ አንደኛ ነው ስንል ብዙዎች አሁን ሳውዝ አፍሪካ ውድድር አለ ናይጄሪያ አላት ብዙ ብርት እንትን ይሸልማሉ ብዙ የኛን 10 15 እጥፍ ይሸልማሉ ስንላቸው በፍጹም ምን ሸልም ምን በምን ባጀት ይላል ስለ ባጀት ተው ከዛ እናመጣቸዋለን ያሉ አምነናል ብለው ወደ ቤታችን መለሳሉ አምነናል እውነትም የአፍሪካ አንደኛ ነው ከዛ አሁን የአፍሪካ አይደለም የዓለም ላይ አሁን ቶፕ ከሚሮጡ ታላቁ ሩጫ ነው የጎዳና ሩጫዎች መካከል አንዱ ታላቁ ሩጫ በኢትዮጵያ ነው አየ እንትን ገንዘብ ብቻውን አይሰራም እዚህ ጋር ኦፍ ኮርስ ብዙ ስፖንሰሮች በጣም መከራ ነው ስፖንሰር ማግኘት እንደውም አሁን አንዳንድ ውድድሮችን ለማወዳደር እንፈልጋለን ይሄ አሁን የዓለም አቀፍ ምን ትራክ እና ምን እንደሚጠይቅ ታውቃለህ ሚኒመም ኦፍ ነው $2 ሚሊዮን ስፖንሰር ያስፈልጋል $2 ሚሊዮን በነገራችን አትበል 300 ሚሊዮን ብር እኮ ነው ትብብለን እንትን አታድርጋት እሺ እና እሷን አሁን በቃ ፍዳ ገባን በለኝ ጫውጫዋለን ያለን ኬት ይምጣ አስቸጋሪ ነው ብቻ ዞሮ በጣም እኛ እንደ ግሬት ኢትዮጵያውያን መቼስ አዘጋጁ ሁሉ መላው ኢትዮጵያ ነው አዘጋጁ ሁላችንም ተረባርበን እዚህ የደረሰን ሐሳቡ ያንተ ነው ሐሳቡ የኔ ይሁን እንጂ የተከበረው ግን ኢትዮጵያዊ ግን ያውን እዚህ መጥቼ ራሴን እንደዚህ ነው ብሎ ማለት አያስፈልግም ለምን መሰለ ብዙ የለፉ አካላቶች አሉ በዳይሬክተር ሆነው ሪቻርድ ነው መጀመሪያ ታስታውስ እንደሆነ ከዛ ኤርሚያስ አሁን ደግሞ እንዴት ሰዓት ጎበዝ የሆነች ዳጊን ታቃታል በነገራችን ሴቶች አመራር ጎበዞች ናቸው ከኔ ሚስት ጭምር ምናምን ለዳጊ በእናታችሁ በጣም ለምን መሰላችሁ ሲንስ ነው እሷ እንደውም ኮቪድ በነበረ ጊዜ ነበር ወደዚህ ሙቭ ያደረገችው ከዛ ተነስታ ቅንነቱ አለ ሃርድ ወርኩ አለ ነው ይሄ ነገር ዛሬ 25ኛ ዓመት ደግሞ ደስ በሚያኮራ ሁኔታ እና ሴቶች ትችላላችሁ እንዲሁም ወንዶች ግን ሴቶች ይበለጣው በነገራችን ላይ ታላቁ ሩጫ ፌስቲቫልም ነው ያብሮነት ነው ቀልድ አለው ቁም ነገር አለው በፊት ጊዜ እንደውም አንዳንድ መተንፈሻም ሰዎች ኮሜዲያን ሁሉ የሚወጡበት ነው እኔ ማስተዋውሰው የጎተራ ማሳለጫ መንገድ እንዳለቀ ሩጫው በዛ በኩል ይሁን ተባለ በጊዜው የሰሩ አካላት እንዲታይላቸው ፈልገዋል የተሰራው ነገር መንገዱ ይሄ ጎተራ ማሳለጫ በዛ በኩል እና ያኔ ሩጫለውና ልክ ጎተራው ጋር ስንደርስ ማን እንዳወጣው አላቀም ይሄ ነው ወይ ስራሽ አየንልሽ አለ በጊዜው ጋሻ በራ ሞላ ነበር እዛ ጋር ይሰራው ጋሻ በራ ሞላ ያኔ በጣም የማይፈራው ሌላ ግን ታላቁ ሩጫ ምን ይገርማቸዋል መሰላችሁ አሁን ታላቁ ሩጫ ሰው ግሩፕ ሆኖ ይመጣሉና ያው ሳንቲም ይዘው ነው የሚመጡት ታላቁ ሩጫ አይደለም አሁን አንተ 10 ኪሎ ሜትር ለመሮጥ እኮ 1 ሰዓት በላይ ልፈጃ ይገባል እና 2 ሰዓት የለቀቅናቸው 5 ሰዓት ተኩል 6 ሰዓት ይመጣሉ 4 ሰዓት ሙሉ መተው ሜዳሊያ ናንጣ አረቆ በቃ ተነስቷል ምን አገባክ ምን አገባ ስንት ሰዓትም ልግባል ዋናው መግባቱ ነው ሰዓት መድበሃል ሞቃል አይደል ፊሽት ያርገው ደስ ብሏቸው እንጆይ አርገው ግማሹ በእያንዳንዱ ኪሎ ሜትር እንትን ሙዚቃ አለ ዳንስ በጣም ደስ ይላል ዋው ደግሞ ደስ ይላል እንደዚህ ወዳለው ገባም እንቅፋት ገባ ብሎ ጁስ ዋው ያሞኔ እንግዲህ እንዲህ ያፋቀረ አብሮ ያቀራረበ በየአመቱ እየተናፈቀ ታላቁ ሩጫ 25 አመት ሞልቶታል ከዚህ ለየት ያለ አመታዊ በጣም እያደገ ከመጣ ውድድር ጀርባ ደግሞ ኃይል ያለ ኃይሌን ማመስገን ግድ ይላል ለማለት ነው አይደል ኃይላችን እያፋቀረ ነው ያልከው አይደል እያፋቀረ ተጋብተዋል በዚህ አጋጣሚ ብዙ ሰዎች ላምጮ ያስከፍላል በሚል ብዙ ተጋብተዋል በእኛ ሩጫ ምክንያት ላምጮ ያስከፍላል እንደው ባትከፍሉ እንኳን እየመጣችሁ ተናዘዙ ሩጫው ላይ ብዙ ሰው በሩጫ የተገናኛል ተው እንጂ ኧረ ተው እንዴ ኳላ ደጋፊ መስሎ ለምን ውሃ የሚያቀብል ተንከባካቢ መስሎ እንትን መስሎ ያን ለተኮ አይተንደን ሴቱም ወንዱም ያምራል በቃ ውብ ናቸው
ያው ቁምጣም ነው ታዲያ እንደዚህ ነው አይነ መሰለህ አንዳንዴ ለምን እሱ እንትን አይደለም እኔ ለመሰለክ አንዳንድ ጊዜ ውበት ሲሸፋፈን አይደለም አዎ አሁን ያው ያየው አይደለም አያቸው አይደለም ፈረንጇን በላ አበሻውን በላ አንተ ግን ፈረንጇን እንትን ልትል ነው እንዴ አረ እንዳትወስደውኛ አረ ቀለበት እያሰረ ነው እንዴ አየ ፕሮፖዝ ሁሉ ተደረገ አዎ የዳቦ ስሟ ሩጫሽ ወርቅ አይ ያላገቡ አሁን ሊድ ጊታሪስቴ ያላገባምና ኃይሌ ከመጣ ይቀር ያሁን ተሳተፍ አይታወቅም ወቀሳለኝ አለ ምንድነው ስለው ለያየብን ቅድሚያ ለሴቶች ብሎ ሴቶቹን ለብቻ ያስሮጣ እና የሴቶቹ ዘንድሮ አይ ፕሮሚስ በቃ ገባልሃለሁ በቃ አንተም ትገባታለህ በቃ ይፈወዛል ዘንድሮ አይደለም ችግር የለም ታላቁ ሩጫ ላይ ቅድሚያ ለሴቶቹ 5 ስለሆነ እዛትና ዶን ወሪ ካለለህም ደግሞ እዛው ላይ አይዞክ እሱ እኮ ያለ ያለው ቅድሚያ ለሴቶች የሚለው ውድድር ላይ ተቀላቀየ መሮጥ ይችላል ወይ ነው አይ እሱ አይሆን እሱ አይፈቅድ እሱ ተው እዛ ላይ እዚህ ታላቁ ሩጫ ላይ ሞክር እዚህ ላይ ሞክር እድልህም አይታወቅም ያን ላይ 5ኛው ለሷ ሲል ሷል ለማድረግ ሪከርድም ሊሰብርና 400,000 ብር ሊወስድ ይችላል የሰርግን ቻልክ እዛ ወጪ ቆጣቢ ማለት ይሄ ነው ወጪ ቆጣቢ አንድ ላቀች የምትባል ምድጃ ነበረች አይደል አዎ አለች እንዴ አሁን ላቁ እንዴ አዎ በፊት ነበረች ኃይሎች አዲስ መጽሐፍ ነው ስታነቡት በብዙ ተጠቀሙበታላችሁ ኃይሌ እንዲሁም በቃ መጽሐፍ በሉት ሁሌም ሲመጣ አይጠገብም ኃይሌ ብዙ ጠንካራ ጎን አለ አንተና ምንድነው ደካማ ጎን ደካማማ አንተ ንገረኛ ሰው ነው የሚያቀው ደካማ አሁን ደክሜያለሁ እስኪ እንደ ሐሜታው ለምሳሌ ኃይሌ ሲባል እዚህ ውስጥ በህይወት ውስጥ ዝቅታል የሚወረወሩ የተለያዩ ነገሮች ኃይሌን በተመለከተ ኔጌቲቭ የሆኑ የሚወረወሩ ነገሮች ምን አሉ አንተ የምትሰማቸው ኔጌቲቭ አይደሉም እኔ ግን ደግሞ አሁን ሌላው በኔጌቲቭ ከወሰደው እኔ እንትን ነው የምወስደው በጥሩ ነው የምወስደው አሁን ለምሳሌ ያው የገንዘብ አቋሜን ሰይፍሻ ታውቂልን ምን እንደሚሉ ቋጣሪዋ እሷ እኮ ለኔ ማለት ስንቄ ነች ለምን በጣም ጥሩ ጥያቄ አየህ እንደ ኃይሌ ይሄ ቡኩን ይሄ ዝም ብሎ እኮ ነው መበተን ነው የተባልከለት አለው ሞቱ እና አንድ ጓደኛዬ መኪና እየነዳን ሽሮ ሜዳ ነው ስንሄድ አለኝ ድንጋይ ላይ ቁጭ ብሏል አንተ ኃይሌ ቋጣሪው አለ አወረደና ማትረባ ተቋጥሮ ነው ፎቅ የተሰራው ድንጋይ ላይ ተቀምጠ ይሄ ትክክል አሪፍ ያኔ ፎቅ ሰርቼ ነበር ያኔ እዚህ ቦሌ ያለው ዓለምን ጻን ሰርቼ ነበርና ዝሮ ምንድነው መሰላችሁ ለሚገባው የሚገባውን ለማይገባው ደግሞ ለምን ምናልባት ይሄ እንደ ደካማ ጎን ይቆጠራል እኔ ደግሞ እንደ ጠንካራ ጎን ብዙ ደካማ ጎኖች ሰው ልጅ ደካማ ጎን የሌለው ምንም የማይንቀሳቀስ የማይሰራ ምንም ደካማ ጎን የለው ቤቱ በቃ ምንም ደካማ ጎን አታወጣለትም የሚንቀሳቀስ የሚሰራ እንትን የሚል ያጠፋል ብዙ ደካማ ነገሮች አሉት ብዙ ነገር ያበላሻል ፈቃድለት እሱ አሁን በቀደም አስታወስንህ የኤፍሬም ታምሩ አንድ ቪዲዮ አይታችኋል መድረክ ላይ የሆነ ሰውዬ ብር እየበተነ ያስጨንቀዋል እና እንደውም መላጣውን እና ከዛ በዚህ የተነሳ ከሰዎች ጋር ያወራን ኃይሌ ቢሆን ይሄ ለፋ ሰው ቢሆን በላብ የመጣ ገንዘብ ቢሆን እኮ እንዲህ አይበተንም እና ተወዛዋዥም ከሆነች ሙዚቀኛም ተሆነ እንትን የምታረገው ከሆነ ቀስ ብለህ እዚህ ውስጥ ቀጭታ ወይ ደግሞ በቴሌብር ስንት ነው ቁጥርክ ብለህ ነው አይደል እየዘፈና 19 ላንተ ይሄን የቴሌብር በእናታችን በቴሌብር
አንዳንዴ ሽልማት ደስ የሚል ሽልማት ከምን እንደዚህ ከእንትን ያነሳና እንደዚህ ያሳይና ግንባሩ ላይ አንዳንዱ አልቦታል ታይረጋ አንዳንዱ ደግሞ ዱላ ነው አዎ ለምን ዘፈንክም ለማንኛውም እንግዲህ የኔ አልበም ያው በነጠላ ዜማ አለቅም በመጽሐፍ ነው መለቀው የኃይሌ አልበም እንዴት ነው በእናታችሁ በጣም አሪፍ ነው በነገራችን ላይ ሱፉ ተፊት ለምን ታረጋላችሁ ሩጫውን ነው ተፊት ማድረግ ለመሰለ ያስገኘውን አዎ አሁን አየ ኮትና ሱሪ ሲያረጉ እኔ ራሴ ወንድሙን የመሰለኝ ኃይሌ ግን ከኋላ ካየው አሪፍ ነው ኃይሌ አለ ከኋላ ማለት ነው ይሄን መጽሐፍ በአጠቃላይ እንግዲህ የታላቅነት ሚስጥሮችና የሚስጥሮቹ የመኖር ጥበብ ነው የሚለው የመኖር ጥበብ ያዙት የመኖር ጥበብ አዎ የመኖር ጥበብ አዎ ኃይሌ እድለኛ ነው ወይንስ እድልን የወለደው በራሱ ጥረት ነው እድለኛ ነኝ እድልን ደግሞ ወደ ምን ቀየርኳት ወደ ስኬት ቀየርኩ እድለኛ ነኝ እኔ የምለው እውነት አንዳንድ ጊዜ ብዙ ነገሮች እድለኛ አንዳንድ ጊዜ እድሎች የሚመጡት አንድ ጊዜ ሊሆን ይችላል ካልተጠቀምክባቸው ደግሞ እድሎች እንትን ሆኖ መክነው ነው የሚቀሩት ግን እነዚህ ለምትሰራቸው ስራዎች አሁን እዚህ መጽሐፉ ላይ አለ ምናልባት መሰረታዊ የሆኑ ነገሮች አሉ መጀመሪያ ያው ሁላችንም እቅድና ፕሮግራም አንተን አለን አይደል እቅድና አቅዳለን ምናምን እነዛን የማሳካ መንገዶች ዲሲፕሊን ማለት ዲሲፕሊን ሲባል ጸባይ ጥሩ ሰው አሁን እህቴ እንደዛ እንደች እቺ ልጄ እንደተቀምጠ ልጄ ነሽ እንደተቀምጠችው ዲሲፕሊን ሳይሆን ዲሲፕሊን ለምትሰሩትና ለምታደርጉት መሆን ለምትፈልጉት እዚህ ጋር አሁን መደዳ ይታል አይደለ በጣም እንትን ሳክስፎን ተጫዋች አለ እንትን አለ ኪቦርድ አለ ምን አለ ካሜራ እናንተ ይሄንን እዚህ ደረጃ ለመድረስ የራሳችሁ ስሩት ዲሲፕሊን በጣም እንትን አልፋችሁት ነው ያ ዲሲፕሊን በጣም ብዙ ነው ከዛ ቀጥሎ ሃርድ ወርክ ምንድነው ያላችሁ እንደሆነ እኔ አልነግራችሁም አንዱ ሁለት ነገር ጣል ያደርግና ሞት ይላል ሃርድ ወርክ ሌላ ጉዳይ ነው between life and death በእኛ በሃርድ ወርክ በሞትና በሞት መካከል ነው ሃርድ ወርክ እንደዛ እንድትሆኑ አልፈቅድላችሁ ግን መሆን ካለበት እንደዛ ለማለት ነው ግን እነዚህን ሶስት ነገሮች እንትን ለማለት ደግሞ ሌላ ቱልሶች አሉ ማለት ቱልሶች የሚባል ታይም እዚህ ላይ አለላችሁ ጊዜ ለ8 ቢሊዮን የዓለም ህዝብ እኩል የተሰጠው 24 ሰዓት አለ አንዱ ጋር ቀዝቃዛ ነው አንዱ ጋር ሞቃት ነው አንዱ ጋር በረዶ ነው አንዱ ጋር ምናምን ነው ይለያያል እንትኑ ተፈጥሮ ይለያያል እንጂ ሁለቱም ጋር 24 ሰዓት ነው እኔ ነግሬያለሁ ለአሜሪካ ስለሆነች 24 ሰዓት ከ3 ደቂቃ ከ4 ደቂቃ አልተሰጠም ኢትዮጵያ ምን ጠየቀች አለ አይ በቃ አንድ ነገር ብቻ ፊፋ ነው ካፍን ጠየቀች ምን አለ በቃ እኛ ነገር ኳስ ነገር እንትን ስለሆነ አንድ ነገር ይፈቀድልን ምን ሁለት በረኛ እናስገባ በቃ አንድ በረኛ ጊዜም እንደዛ በቃ እኩል ነው የሚለያየን ምንድነው ያላችሁ እንደሆነ አጠቃቀማችሁ ላይ አስቡ እኮ ነው እያለ ያለው ባንዱ እንዴት ነው አጠቃቀሙን አንዴ በእናታችሁ አንድ ወጣት ልጅ ሯጭ መሆን ልክ እንዳንተ ይፈልጋል ግን ቆንጅዬ ፍቅር ጓደኛለችው ጥሩ ነች ግን ምን መሰለ አሁን ለሊት አይደለም ምምዱ ልክ ሊነሳ ሲል ተተኛ ትለዋለ ዛሬ ትቅርብህ የኔ ፍቅር ስትለው አይደል ብሎ ይመለሳል ዛሬ እኮ ብርድ ነው እኛ ሳንባል ቀርተን ነው እሱን እንዴት አለፍከው ነው ጥያቄው ስሩ ዲሲፕሊን ዋው ዲሲፕሊን አራ ሌላ ነገር ይጠብቃል የትሬኒንጉ ሰዓት መደረግ ያለበትን ከዛ ውጪ የተደረገ ማለት ነው ይሄ በጣም ይሄ ገብቶታ ወታማለው አውጣው በነገራችን ላይ ለስፖርት ለምናምን ለፍቅረኛ ጥሩ ነች አረ ተው አይ ኋላ ሁላችሁን ማግባል ለምን መሰለ ወንድ ልጅ በተፈጥሮው ሚስቱ ፊት ወይንም ደግሞ ጮኛው ፊት ወይ ገርል ፍሬንድ ፊት መሸነፍ አይፈልግም ፋሪው ራሱ እናቱን በጓደኛው ፊት ከተናገርከው አንገጫ ይቅርብ ኋላ እዛ ላይ ተጠንቀቅ
ከሁለት እንትን ጋር ካለ ምንም መናገር አያስፈልግም የተከበሩ ብለን እና በሩጫም እንደውም አንድ የሆነ ነገር ታሪክ ልንገራችሁና አንድ ዘላይ የኩባ ነው የምን ዘላይ ነበርና በጣም ኮቹ የት ነው ስዊድን ሀገር ነው መሰለኝ ስንሮጥ እና ማለት እኛ እየሮጥን ዝላይ ነበርና እሺ በሆነ ብቻም ምንድነው ልጅቷን በጣም ነው የሚያፈቅራት የሚወዳት እና ዝላይ ምድር ዝላይ አዎ የምድሩ እንደዚህ እሺ እሷ መምጣቷ አይታወቅም ነበር አያውቅም እሱ አያውቅም እና በቃ ኮቹ ነው ይሄንን ይገባዋል ከቻ ያረግለትን ፊት ለፊት መዝሊያው ፊት ለፊት እንደዚህ ሰው ይወጣ አልፏት ዘለለ ታሰዋ ዘለለዋ ነው የሚባለው ስለዚህ ስትሮጥ ያን አንተ ዓለምን ታስብ ነበር ማለት ነው ኦፍ ኮርስ እንዴት ነው ምን ማለት ነው በእናታችሁ ተውኝ እስቲ ትቀምሰዋለህ ቀመሰውስ እሱማ በእኛም ሰራ አለ ግን ሩጫውን ኳስተች ጀመረው በሁሉም ነገር መቼም በተለይ ውድድር ባለበት ቦታ ላይ የፍቅር ጓደኛ ወይ ባለቤትህ የተሻለ ሆነ መታየትን ማሳየት ትፈልጋለህ ባይተወይ አንድ ነገር ልንገርክና በእኛ ጊዜ ፍቅረኛ አለኝ ማለት ተበላሽተሃል አለቀልህ እኔ 3 አመት እኔና ዓለም በፍቅረኝነት ቆየን ኮቻ አቅም የተወሰነ ሰው ነው የሚያውቀው ኮቻ አወቀ ማለት ወልደ መስቀል ያውቀው ዶክተር ወልደ መስቀል ማጫራሻ ወደ አትላንታ ልንሄድ ስንል እኔ ከአትላንታ በኋላ ነው ማገባት አይደል ዶክተር አልኩ ቀሳልኩ እንደዚህ ሽምግለ ምን አባከኝ ምን መቼ መርጥርት ሪቻርድ ቲቪ ኦሎምፒክ ከፊት አስቀምጣ አረግ አይደለም ከወርቁ በኋላ ነው ከዛ በቃ ትንሽ ቆዩና ተረጋግተው ሌላ ሰው አለ ወንድሜ አለ ምናምን አለ በቃ ያው ሽምግልና እንዲሄዱልኝ እኮ ነው እዛ በቃ ሄዱና በቃ ትንሽ ነፍሳቸውን ማርና ብዙም ደስተኛ አልነበሩ አሁን በዚህ ጊዜ ሽምግልና ይላካል አንተ እንዲህ አይነት ነገር ቁጭ ብሎ ከፊት እሳቸው አላወቁም እኔ እኮ ብዙ ነገሮችን እንትን ብያለሁ ተሰርታ ሁሉ ነገር ቀለበቱ ሁሉ ተገዝቷል አንዱን ፕሮሚስ እንጂ ኦሎምፒክ ካሸነፍኩ በኋላ ነው ባይሆንስ ተብያለሁ እሺ ከይቅርታ ጋር 4 አመት እንጠብቃለን ሌላ እሱስ ባይሆን እንዳትለኝ እሱ እኔ ለውበት አንተም ያረጅ ተመጣጣኝ አይ ምንድነው መሰለህ አንድ ጊዜ በስፖርትም በለው በአንድ ነገር ፕሮሚሲንግ ለምሳሌ አለ እኔ መርሴዲስ መኪና 93 ነው ማን 93 በፈረንጅ ማለት በ80 ምናምን ላይ ነው አገኘሁት አንዱን አገኘው ጋራጅ ተቀመጠ በሁለተኛው አመት ሌላ አገኘው ጋራጅ ተቀመጠ ከመጀመሪያውና ከሁለቱ መኪና አንድ ላይ ኦሎምፒክ ስታሸንፍ 3 አመት ሙሉ አዲስ መርሴዲስ 180 ድሮ ታክ አንተ አልደረሰ በጣም አሪፍ መኪናዎች በጣም አስብ እንግዲህ ካሁን አያቸዋል ግን በዚህ አጋጣሚ አሁን አልይን ባለቤቴን ማመሰግናት ምን እንደሆነ ታውቃለች መኪናው እንግዲህ እኛ በፍቅረኛ ሆነን እኛ በታክሲ ነው የምንሄደው መኪናው ቆሟል እንትን ነበር አላማ አቅድ በቃ ምክንያቱም በዛ ጊዜ የነበረው ነገር ይሄ ላይ ተንጠልጥለ ከወጣት በላሻለ በቃ ዋጋ የለህም ነው ፍቅረኛም ጋር ዋጋ የለህም ነው እንትንም ላይ ከመኪናም እንትን ላይ ሌግዠሪ ነገር ወጣህ ነው ከባድ ነበር መሰል አሁን አንዳንድ ነገር ያው በጣም ምን ችግር አለ አሁን እኮ እንደፈለገ ነው ምን ያህል መኪኖች አሉ አሁን ምን ያህል መኪኖች አንድ ነው አንተ ምትነዳው እኔ ምነዳው አንድ እንትን ካምፓኒ ነው እንዴ ማይጋማ ምን ቆጣል ምን 67 አይሆንም ብለ ነው በየቦታው ነው ያሉት እኔ ባልደረቦች እኛ መስሪያ ቤት ባልደረቦች እኮ 5500 እና 600 ደርሷል ዋው ድርጅቱ ውስጥ ያለው መኪና አይደለም ዋናው ቁም ነገሩ ግን ያው የሚሰሩ ስራዎች የምናደርጋቸው ድርጊቶች ተመስገን አሪፍ ነው በጣም ደስ የሚለው ሁሌም በስኬት ላይ ያለ
የዛን ስኬት ሚስጥር ደግሞ ብቻዬ ረሲፒው እኔ ጋር ብቻ ይቀመጥ አትልም አንተ። ረሲፒው ማለት የስኬት ሚስጥር ምንድን ነው? በነገራችን ላይ ሚስጥር ስኬት ሚስጥር የለም፣ ሚስጥር አይደለም እንደ የሚገለጥ። አሁን እዚህ ውስጥ እኮ ሚስጥር ቢሆን ኖሮ ለራስ ያስቀረው ነበር። ለነገሩ አሁን ተጠቅመህ ሲጨርስ ነው የምታወጣው እንዳትልኝ። አሁን ሯጭም ይጠቀማል፣ መኖር የሚፈልግ ሁሉ የሚጠቀምበት ነገር ነው ብያቸዋለሁ። እዚህ ጋር እኔ አሁን አድቨርታይዝመንት አትጠይቅም አይጠይቅም፣ ሰይፉም አይጠይቅም። ለምን መሰለህ ይሄ ነገር ግን ቢሲሪየስ ይጠቅመናል። ብዙ ሰዎች ልጄ ብቻ አይደለችም ሌሎችም የተጨነቁበት ብዙ አሉ፣ ተጨንቀውበታል። እኔም ተጨንቄበታለሁ። ለመሰለህ በእንትን ፕራክቲካል ለማሳየት ምንድነው መሰለህ ቲዮሪን ወደ ፕራክቲክ ቀይሮታል። ፕራክቲክ አሁን እዚህ እንትን መጽሐፍ ላይ ስትል ሮጠ ምናምን ኦሎምፒክ ሻምፒዮን ሆነ ምናምን ይሄ ፕራክቲክ እንትን ነው አይደለም? ማሳየት እናንተ ቲዮሪ ላይ አድርጋችሁ ተዛ ደግሞ ወደ ፕራክቲካል ታረጉታላችሁ። ዋው! በሁሉም ይሄ እንግዲህ በሰለጠነው ዓለም ብዙ ስኬታማ ሰዎች ታሪካቸውን ማካፈል ያንተ ህይወት ገና ሊኖር ለሚጀምረውና ለኖረው ማሳያ ነው። ቅድም እንደተባለው ነው የሚያነብሰው የብዙ ሰው ህይወት ይኖረዋል። የማያነብሰው ግን የራሱ ብቻ ህይወት ነው ያለው ነው። ስለሱ ብቻ ነው የሚያውቀው። ከዛ አንፃር ስለ ኃይሌና ከኃይሌ ጀርባ ስላሉ ጉዳዮች እንዲሁም ደግሞ በዚህ መጽሐፍ ውስጥ ኃይሌ ብቻ አይደለም ብዙ ዕውቀት አለበት። በዘመን ገበያ ማዘዝ ትችላላችሁ። የኃይሌ ኃይሎች የሰይፉ ኦኒቢየስ ቡክ ክለብ ያጸደቀው የዓመቱ ምርጥ መጽሐፍ ነው። በጣም አሪፍ፣ በጣም ለስንብት የምትለው ነገር ካለ? ሁላችሁንም አመሰግናችኋለሁ። መጀመሪያ ያው ለመላው ኦርቶዶክስ ተከታዮች በሙሉ እንኳን አደረሳችሁ ለትላንት መስቀል በዓል፣ እንዲሁም ደግሞ ለመጪው ኢሬቻ በዓል ሁላችሁንም እንኳን አደረሰው። እናንተም እዚህ የተገኛችሁ በሙሉ እኔ አመሰግናለሁ። ጋሽ ሰይፉ ታላቅ ወንድሜ፣ በ8 ዓመት የሚበልጠኝ በእውነት እናመሰግናለን። ጋሽ በላ ጋሽ ሰይፉ ነው ያልኩት። ብቻ በአጠቃላይ መቼስ እስካሁን ድረስ በዋዛ ፈዛዛም ብዙ ነገር ተባብለን ሊሆን ይችላል አይደለ? እንደው ባካችሁን በጎን ሰዱልኝ። መጥፎ ነው አይደል? በጎን ሰዱትና መጥፎን አይ እንዲህ ባይል እንደው አይ ይሄ ልጅ እንደው ተበላሽ ስዳደጉን እንደ ልጅ ቀጥላው ልጅ ኃይሌ ቀጥል። ልጅ ነው ምን አላት 53 54 እኮ ነች። ትንሽ እኮ ነው። ትንሽ ነው። ዛሬ እውነቱን ተናገረ። የ54 ዓመት አይደለም 53 ወደ 54 መሄድ አይቀርም ብዬ ነው። የ54 ዓመት ወጣት ኃይሌ ገብረስላሴን አመስግኑልኝ በእናታችሁ። በጣም እግዚአብሔር ይመስገን። ከጤና ይስጥ ኃይላት። በጣም ቴንኪው።